እንደናንተ ነበርኩ ድሮ አላውቅም ነበር። ጊዜ ኋላ ላይ ነው እግዚአብሔር ወስዶ ያስተማረኝ። በሽታ ድንገት በሽታ ነው። ድንገት በሽታ ታምሜ ይሄ በሽታው ነፍሰን አወጣ። መላእክቶች ነፍሰን ይዞ ፈጣራቸው ፊት ያደረሱ። ፈጣራቸው ፊት ሲያደርሱ እቺ ፈጣራም ማታውቅ አርሮም ማትጾም ፈጣሯን ማትለምን እቺ የታገር መጣች ብዬ ምሎ ሀያ ስጋ ሸተትኩት። እንደ ሀያ ስጋ ስሸት ማን አወጣችን? እመቤቴ ሁኔታ የልጄ መሬት ሰው ነው አልሰማችሁ። ዝም ብላ እሳት አትገባም፣ ዝም ብላ ገደል አትገባ። እኔ ዋስ ነኝ ብላ ማርያም ዋስ ሆና አወጣችና እንደገና ሰማይ መላእክቶች ደግሞ ባልየው ሐቀኛ ጾመኛ ነው፣ አርብሮም ይጾማል፣ ገበሬ ነው፣ የለቀሰ ነው ትመለስ ብሎ ባልየ እውነተኛ ባል አግብቼ ከዚህ በላይ ነው ጾም ጾላት አላውቅም ነበር። ተሰማይ ነው ተምሬ መጣሁ ጾምን። ማይጾም እሳት ትልቅ ገደል እንደ ምድር ነው፣ ቁመና እንደ ሰማይ ነው። እግዚአብሔር የሚያውቅ ጾም ማውቅ የሚገባበት ቦታ ስለሱ እኔ ደርጉ ጀምሬ እስታድግ ንበይ የለቀስ ሳልበላ ቅጠል ሆኜ ደርቄ አልጋ እኔ ጋር ደርቆ የቀደም የጾምኩትን የጌታን የበደልኩትን አርብ ሮብ የበላሁትን ፈጣሪ የተንከባለኩ የለቀስኩት እንደገና እንዴት ነው የምታረግኝ ጌታዬ ብዬ እንደገና ያሳብኩት አድግ ገባ። አድግ ሲገባ ነው እመቤቴ በቃ ወርዳ ቁረብ ያለችኝ፣ ፈቀደችኝ። ቁረቢ በቃ የምትናገር ነገር አለ ብላ ቁረብ ያለችኝ። እሺ ብዬ ቆረኩት። ተቆረኩት ጥቅምት ውስጥ ተቆረኩ። ጥቅምት ውስጥ ሚያዝያ ውስጥ ቆርቤ ጥቅምት ውስጥ እመቤቴ በስራው ላይ ፈለገችኝ። የቤተ ክርስቲያን ስራ ላይ አቃብነት ላይ መታ አድግዬ እንደገና ስንት መንግስት ነው ሀብይዬ እስተ ሀብይ እስተ አድግ እስተ ሀብይ እስታ ደግሞ ያው መጣ ግዛት አላውቅም እስታ አቃቢ አረገችኝ። ከዚህ በላይ አቃቢነት ደከምኩት።